ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ የግንባር ዝርዝር መረጃዎችን ይዣለሁ። ወደ ወሎ፣ ሸዋ፣ ጎጃም፣ ጎንደር የሚወስዱን የግንባር ዝርዝር መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርከት ያሉ የግንባር ዝርዝር መረጃዎች ናቸው ያስኳቸው። በአመዛኙ ሙሉ በሙሉ የግንባር ዝርዝር መረጃዎች ናቸው ማለት ይቻላል። እስከ መጨረሻው አብራችሁ ከቆያችሁና ከተከታተላችሁ ያለውን አጠቃላይ ጭብጥና የውሎ መረጃዎችን የምታገኙ ይሆናል። እንደተለመደው አብራችሁ ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። ከዛ ባሻገር በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ እንግዲህ አስተያየቶች ያደርሳችሁኛል። በተለይ የፋኖን አንድነት በተመለከተና አሁን ያለውን አጠቃላይ ሁኔታ የትግሉ ሁኔታ በተመለከተ በአስቸኳይ መሰብሰብ እንዲሁም ደግሞ መገምገምና አቅጣጫ መያዝ አለበት። ይህንን የፋኖ መሪዎች ሊያውቁ ይገባል። ከመቼውም ጊዜ በላይ ውስጣዊና ውጫዊ የሆኑ ችግሮችን ተጋፍጦ ከዚህ የነጠረ አደረጃጀትና ኃይል ይዞ መውጣት ያስፈልጋል የሚሉ በርካታ አስተያየቶችን አድርሳችሁኛል። በዚህ ጉዳይ ላይ በተከታታይ ቢሰራበት እየተሻለ ነው የሚልም አስተያየት አድርሳችኋል። በየትኛውም ሁኔታ አሁን የፋኖ መሪዎች ሚዲያ ላይ ሲወጡ ወይም ደግሞ ፎቶግራፍ ሲለቁና ቪዲዮ ሲያሰራጩ ከሚያሳዩት ባህሪ ባሻገር መሬት ላይ በተጨባጭ በተግባር የተፈተነ ስራ መስራት አለባቸው የሚለውና አሁን ኃይሉ እየጠየቀ ያለውንና የፋኖ ሰራዊት እየጠየቀ ያለውን አጠቃላይ አንድነት በተመለከተ እንደዚሁ ተገፍቶ ሊኬድበት የሚገባ ጉዳይ ነው። ይህ የማይሆን ከሆነ አሁን ካለው አጠቃላይ ሁኔታ አንጻር ከውጭም ከውስጥም አጠቃላይ ፕሮፓጋንዳ ዘመቻዎች አንጻር ትግሉን አደጋ ላይ የሚጥልና እንዲሁም ደግሞ የፋኖ ሰራዊትንም እንደዚሁ የትግሉን ውጤት ሊያርቅ የሚችል ጉዳይ ነው ያለው የሚል አድርሳችሁኛል። በእጅጉ ነው የማመሰግነው። ለዚህ እንግዲህ የፋኖ መሪዎች አንዳንዶቹ ተመችቷቸው ነው ያሉት፣ አንዳንዶቹ ደግሞ ያው አንድነቱን ለማምጣት እየሞከሩ ነው ያሉት። ከዚህ አንጻር እንግዲህ ወታደራዊ ቦታው ለወታደራዊ ኃላፊዎቹ እንዲሁም ደግሞ ፖለቲካና ሚዲያው ደግሞ ለዚህ ጉዳይ ቀረብ ላሉ የፋኖ መሪዎች ሊሰጥ ይገባል። አጠቃላይ ወጥ የሆነ አደረጃጀት ሊመጣ ይገባል የሚል አስተያየቶች ከብዙ ቦታዎች መጥተዋል። በተለይ እገታ፣ ዝርፊያ እንዲሁም ደግሞ ወንጀሎች እየተፈጸሙ ያሉት አንድ እዝ ባለመኖሩ ወጥ የሆነ ዲሲፕሊን እና አመራር ባለመኖሩና ተጠያቂነት ካለመኖሩ አንጻር በተያያዘ ትግሉ ለብልጽግና ሚሊሻዎች፣ ለብልጽግና ወታደሮች፣ ለብልጽግና ደህንነት ክፍልም እንደዚሁ ተጋላጭ የሚያደርጉት ጉዳዮችም እንዳሉ እዚሁ ላይ እንግዲህ ልምዶቻችሁን ወስዳችሁ ጽፋችሁልኛል። ከዚህ ጋር በተያያዘ እንግዲህ ከሚሊሻ ጋር እንደዚሁ ከመከላከያ አመራሮች ጋር የጦር መሳሪያ ኮንትሮባንድ የሚሰሩ የፋኖ መሪዎች አሉ። ወደ ውጭ ወደ ሊቢያ ጭምር የሶማሌ ተወላጅ ኢትዮጵያውያንን አብረው ከመከላከያ ጀኔራሎች ጋር በመሆን የህገወጥ የሰዎች ዝውውር የሚሰሩ የፋኖ መሪዎች አሉ የሚልም ጥቆማ መጥቷል። እንግዲህ እየዋለ እያደረ ሲሄድ እንግዲህ የጥቅም ትስስር በመፍጠር የህዝብን ዓላማ በመዘንጋት ሆኖም ደግሞ ለዚህ አይነት ኮንትሮባንድ ሲባል የተያዘውን ኃላፊነት የፋኖ መሪ በሚል የፋኖ መሪነትና ስልጣኑ በመጠቀም የሚሰራ እንግዲህ የግል ጥቅምና ኮንትሮባንድ ነው። ውሎ ሲያድር ነው። ትግል ካልተገመገመ ትግል እንደዚሁ በየወቅቱ በዲሲፕሊን እና የወታደሩ የሰራዊቱ ባለቤትነት ከሌለው ትግል የግለሰቦች ወይም ደግሞ በዚህ በኩል የተወሰኑ ቡድኖች የበላይነት ካለበት ውሎ አድሮ እንደዚህ የመሆን እድል ይኖረዋል እና ይህንን በተመለከተ ተጨማሪ መረጃዎችን ይዤ የምመለስበት ይሆናል። የሶማሌ ዜጎችን ኢትዮጵያንን ወደ ሊቢያ ለማሻገር በድንበር አካባቢ ካሉ የብልጽግና ባለስልጣናት እንዲሁም ደግሞ የወታደራዊ ጀኔራሎች ጋር እንደዚሁ ትብብር ፈጥረው የሚሰሩ አሉ። የወርቅ መቆፈሪያ እንደዚሁ ማሽኖችንም ለማስመጣት እና በመተከል አካባቢ እና በቋራ ጫፍ አካባቢ እንደዚህ አይነት ፍላጎች አለ የሚልም ጥቆማዎች እየመጡ ነው። ይሄ ጉዳይ በአጭሩ መቀጨት ያለበትና ወይ ደግሞ በዚህ መንገድ የሚሰማራት የሚፈልግ የፋኖ አመራርና መሪ ካለ የህዝብን ትግል አስቀምጦ አለብዚያም ከብልጽግና ወይም ደግሞ ከባለሀብቶች ጋር ሆኖ ገንዘቡን ቢዝነሱን ሊሰራ ይችላል። የአማራን ህዝብ ጥያቄዎችና መጪውን ጊዜ አስከፊውን ዘመን እየተጋፈጠ ያለውን የህዝብ ጥያቄ ይዞ ግን በእንዲህ አይነት መንገድ መሰማራት ተገቢነትም ተቀባይነትም የሌለው ስለሆነ ይሄ ከወዲሁ እንግዲህ ጥቆማዎቹን መሰረት አድርጎ በአስቸኳይ በየትኛውም አካባቢ ማስተካከያ የሚያስፈልጋቸው ይሆናል። ወደፊት መረጃዎችን መሰረት አድርጎ ለህዝብ ትግል ሲባል እያንዳንዱ ጉዳይ እየተጋለጠና የትግል ባለቤት የሆነው የፋኖ ሰራዊት ከዛም ባሻገር የአማራ ህዝብ ጉዳዩን እየተከታተለ ትግሉን የራሱን ትግል እንዲያስተካክል የማጋለጥ ስራዎች ይሰራሉ። አሁን የመጡ ጥቆማዎች ናቸው። እንግዲህ ከብልጽግና ጀነራሎች ጋር ህገወጥ የሰዎች ዝውውር የሚሰሩ
ከብልጽግና ጀነራሎች ጋር እንደዚሁ የማዕድናት ንግድ የሚሰሩ ከብልጽግና ጀነራሎች ጋር ሌሎች ንግዶችና የጦር መሳሪያ ኮንትሮባንድ የሚሰሩ ሰዎች በምን መመዘኛ ሊዋጉ ይችላሉ? ማዕከላዊ ጥቅማቸው ገንዘብና ጥቅም እስከሆነ ድረስ የሚያጣላቸው ነገር አይኖርም። በዚህ መንገድ እንግዲህ የህዝብ ትግልን ዳር ማድረስ አይቻልም። ይህን ኃላፊነት ይዞ ለማንኛውም እንግዲህ ጥቆማዎች እየመጡት በዚህ መንገድ ነው። ወደ መረጃዎቹ ነው የሚቀጥለው። ወደ መረጃዎቹ ሲሄድ የኤርትራ ቃል አቀባይ የጻፉትን ጽሁፍ ባጭሩ ወደ እናንተ ማድረስ ወደ ግንባር ዘር መረጃዎች የሚመለስ ይሆናል። የኤርትራ ቃል አቀባይ እንግዲህ የኤርትራ የውጭ ጉዳይ ሚኒስትር ያወጣውን ከሁለት ዓመት በፊት መግለጫ በማጋራት የብልጽግና የሚዲያ ሰራዊትና ብልጽግናን በተመለከተ ከደቂቃዎች በፊት በትዊተር ገጻቸው ያጋሩታል። የኤርትራው ቃል አቀባይ የማነ ገብረ መስቀል ብልጽግና ፕሮፓጋንዳ አራት ተለዋዋጭ ባህሪያቶችን ይዞ ነው እየተንቀሳቀሰ በሚል ሐሰተኛ መረጃዎችን በመስጠት በማሳሳት እንዲሁም በማታለል ጭምር የተለያዩ ባህሪያቶችንና ተለዋጭ ቅርጽ ያለው ፕሮፓጋንዳ ነው እየሰሩ ያሉት። በትላንትናው ዕለት እንግዲህ የአውሮፓና የአሜሪካ የባህር ኃይል እንዲሁም ደግሞ ወታደራዊ አዛዦች ወደ አዲስ አበባ በመምጣት ከኢትዮጵያ ባለስልጣናት ጋር ያደርጓቸውን ጉዳዮች በተመለከተ ብልጽግና ጉዳዩን ሌላ ቅርጽ ሰጥቶ እያሰራጨው ነው በሚል ነው የኤርትራው ማስታወቂያ ሚኒስትር ይህንን እየወቀሱት። የጣሊያን የባህር ኃይል ወደ ኢትዮጵያ መምጣት የአሜሪካ የአፍሪካ ወታደራዊ ክብ አዛዥ፣ የፈረንሳይ ወታደራዊ አዛዥ እነዚህ ወደ አዲስ አበባ መምጣት የባህር በር ፍላጎቱን ደግፈዋል የሚለው የብልጽግና ፕሮፓጋንዳ ውሸት ነው። እውነታው ኢትዮጵያ ሀገሪቱ ትልቅ ገበያና የንግድ ጠቀሜታ ማዕከል ያደረገች ስለሆነች እነዚህ ሀገራት ፍላጎታቸው ይሄ ነው። የሀገራቱ እንግዲህ ሉዓላዊነትና ግዛትን በተመለከተ ይህን አደገኛ የሆነ አጀንዳ ሊነኩ አይችሉም። ዓለም አቀፋዊ አሳሪ ሕግ ያለበት ነው። የተባበሩት መንግስታት ድርጅት የአፍሪካ ቻርተርም በሚል እነዚህ የትልልቅ ሀገራት መሪዎች ወደ ኢትዮጵያ የመጡት ከዚህ አንጻር ነው። ግን ብልጽግና ጉዳዩን በቀይ ባህር ጉዳይ አድርጎ ይህንን እያሰራጨ ነው በሚል በዚህ ላይ እንግዲህ ምላሽ ሰጥተዋል። ሌላው ብልጽግና አታካች እና ድግግሞሽ የሆነው የብልጽግና ፕሮፓጋንዳ ይላል የኤርትራ ቃል አቀባይ የባህር በር እና የባህር ኃይል በቀይ ባህር ላይ የማቋቋም ጉዳይ የሚለው ነው እና ለዚህ ምላሽ ይሰጣሉ። ይሄ ፈጽሞ የሚሆን እና ተቀባይነት የሌለው የማይሳካ ነገር ነው። የቀይ ባህር ሩቅ ወይም ቅርብ የሆኑ ሀገራት በቀይ ባህር ሸቀጥ የሚያስተላልፉ የሚነግዱ ሀገራት በቀይ ባህር ዳርቻ ላይ ባህር ኃይል ወይም ደግሞ የመከላከያ ኃይል የማቋቋም መብት በፍጹም የላቸውም። በዚህ የቀይ ባህር ደህንነት ጉዳይን ፈጽሞ አደጋ ላይ እንዲወድቅ አንፈቅድም በሚል ከአሁን በፊት 2023 የሪያድ ስምምነት በሚል ባለ 12 ገጾች የነበረውን ስምምነት ጭምር እንደገና በማምጣት ነው የጻፉት። ስለዚህ ማንም ሀገር ሊነግድ ይችላል፣ በቀይ ባህር ላይ ግን የባህር ኃይል ወይም ደግሞ ወታደራዊ ይዞታና የቀይ ባህርን ደህንነት አደጋ ላይ የሚጥል ነገር ማድረግ አይችልም የሚል ነገር አምጥተዋል። ይህንንም አጠቃላይ የብልጽግናን ፕሮፓጋንዳና ሚዲያ በዚህ በቢራቢሮዋ ነው እንግዲህ የተረት አለ መቀመጫዋን ሳትሸፍን ምድር ሊሸፍን የምትል ቢራቢሮ በሚል እንግዲህ ራሳቸውን ሳይሸፍኑ ቀይ ባህር እንዲሸፍን የሚል አይነትና ግን ወኩንነብ የሚባለው አይነት ተረት በመተረት ነው የኤርትራው ቃል አቀባይ እንግዲህ በትዊተር ገጻቸው ለብልጽግና ፕሮፓጋንዳ በሚል ምላሽ የሰጡት። ወደ ሌሎች መረጃዎች ስንሄድ በከባድ የሙስና ወንጀል የተከሰሱ ሰዎችን በተመለከተ አንድ መረጃ ምንጭ የሚከተለውን አድርሷል። የተበላሸ ማዳበሪያ ግዢ በመፈጸምና ወደ ኢትዮጵያ በማስገባት 6 ቢሊዮን እስከ 10 ቢሊዮን ብር ገደማ እንዲመዘበር ያደረጉ ባለስልጣናት በተመለከተ በቁጥጥር ስር አልዋሉም የሚል መረጃ ነው ያለው። ክፍሌ ወልደ ማርያም፣ ሰለሞን ገብረ አምላክ፣ ወይዘሮ መንበረ ኃይለ ማርያም፣ ተንሳይ ሜጫ፣ ወልዳ ደምሴ እነዚህ በቁጥጥር ስር ውለው ክስ የተመሰረተባቸው ቢሆንም ከነሱ ጀርባ ግን በሚኒስተር ደረጃ ያሉ ባለስልጣናት እንዳሉበት ለጉዳዩ ቅርበት ያላቸው የመረጃ ምንጮች ገልጸዋል። ስለዚህ መያዝ ያለባቸው የብልጽግና ባለስልጣናት አሉ ነው እየተባለ ያለው። ጉዳዩን በተመለከተ ከዋናዎቹ ይልቅ እንግዲህ ዱላው እየጠነከረ ያለው በዚህ በተሳትፏቸው እዚህ ግባ ባይባሉ ሰዎች ላይ ነው የሚል ጥቆማ ነው የወጣው። እንግዲህ የትኞቹ ሚኒስትሮች እንደሆኑ አብሮ ጥቆማ ሰጪዎቹ ወደፊት አጣርተው ይመለሱ ይሆናል። አሁን እንግዲህ
ከተለያዩ ተቋማት ከግዥ ጋር በተያያዘ እንግዲህ በሚኒስትር ደረጃ ያሉ ባለስልጣናትም አሉበት ነው እየተባለ ያለው። ወደ መረጃዎቹ ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ ወለጋ የሚወስድ መረጃ አስከትላለሁ። በወለጋ በኦነግ ሸኔ በተፈጸመ ጥቃት አንድ የክልሉ አቃቢ ሕግ ባለሙያ ሲገደል 3 የአቃቢ ሕግ ባለሙያዎች ደግሞ ታግተው መወሰዳቸውን የኦሮሚያ አቃቢ ሕግ ማህበር ፕሬዝዳንት ለአዲስ ስታንዳርድ ገልጸዋል። ጥቃቱ የተፈጸመው በአርጆ ወረዳ እንደሆነ የገለጹት የማህበሩ ሊቀመንበር ከጅማ ከተማ ወደ ነቀምት ከተማ ጉዞ ላይ እያሉ ነው የአቃቢ ሕጎቹ ታግተው የተወሰዱት። ታጣቂዎቹ አንድ አቃቢ ሕግ ባለሙያ ገድለዋል፣ 3ቱን አግተው ወስደዋል። 3ቱ አቃቢ ሕግ ባለሙያዎች የተገደሉት ትላንትና 9 ሰዓት እንደሆነና የተገደለው አቃቢ ሕግ አስክሬኑ ወደ አዲስ አበባ ሱሉልታ መላኩን ገልጸዋል። እስካሁን ድረስ ያሉበት አልታወቀም። በአርጆ ወረዳ ሀራ ተብሎ የሚጠራ ቦታ ላይ ነው ይሄ እገታና ግድያ እየተፈጸመው። ወደ ዝርዝር የግንባር መረጃዎች ሲሄድ ወደ አማራ ክልል የሚወስዱ መረጃዎች ነው የማስከትለው። የመጀመሪያው መረጃን ጎንደር ነው የማደርገው። በጎንደር ቀጠና ጎንደር ዙሪያ ወረዳ ከጠዳና ማክሰኝት ወታደራዊ ካምፕ የተንቀሳቀሰ የመንግስት ኃይል ጋር በተደረገው ውጊያ ወታደራዊ ሰብአዊና ቁሳዊ ኪሳራ መድረሱን ነው ለማወቅ የተቻለው። ወደ ምንዝሮና አርሴማ ተብሎ ወደሚጠሩ አካባቢዎች የተንቀሳቀሰ የመንግስት ኃይል ጋር በተደረገው ውጊያ ወታደራዊ ኪሳራ ደርሷል። በፋኖ ላይ ቀድሞ ጥቃት የከፈተው የመንግስት ኃይል ነው ያሉት የመረጃ ምንጮች፣ ፋኖ በሰጠው አጸፋ ምላሽ የመንግስት ኃይል ላይም እንደዚሁ በፋኖ አባላት ላይም በአሃዝ ያልታወቀ እና ያልተገለጸ የተለያየ መጠን ያለው ጉዳት ደርሷል። ቁሳዊ፣ ሰብአዊና ወታደራዊ ኪሳራ ብለዋል። የመንግስት ኃይል ወዲያውኑ አካባቢውን ለቆ ወደ ማክሰኝትና ጠዳ ከተሞች ወደ ካምፖቹ ተመልሷል። ቁስለኞችን ይዞ ነው ያሉት። ወደ ደቡብ ወሎ የሚወስደን መረጃ ላስከትል። ወደ ወሎ ሐይቅ ከተማ በሐይቅ ከተማ የከንቲባው መኖሪያ ቤት ባልታወቁ ኃይሎች ከበባ ተደርጎብን ነበር ትላንትና መሻሹን ብለዋል የመረጃ ምንጮቹ። ከንቲባው አቶ ከድር በመኖሪያ ቤታቸው ውስጥ አልነበሩም። ይህንን ተከትሎ የከበቡ ኃይሎች ጥቃት ሳያደርሱ ወጥተው ሄደዋል። ይህንን ተከትሎ ሐይቅ ከተማ ተውለደሬ ወረዳ የብልጽግና የሲቪልና የጸጥታ ሹማምንት ፍርሃት ውስጥ ገብተዋል። ከበባ የፈጸመው አካል ማታ እንግዲህ ከተማውን ለቆ ወጥቷል። ይህንን ተከትሎ ዛሬ የከተማው ባለስልጣናት ከፍተኛ ስጋት ውስጥ ገብተዋል ነው እየተባለው። ሌላው ለብዙ ጊዜ በዙም በፋኖ እንቅስቃሴ ውስጥ እና በፋኖ ጥቃት ውስጥ በስሟ ከማይጠራው ከተማ ኮምቦልቻ ከተማም እዚሁ ደቡብ ወሎ ደሴ ከተማ አቅራቢያም ሌላ መረጃ ወጥቷል። በተያያዘ ዜና እንግዲህ በኮምቦልቻ ከተማ የሚሊሻ አባላት በፋኖ ተይዘው ተወስደዋል የሚል መረጃ ነው የወጣው። እነዚህ የፋኖ አባላት የሚሊሻ አባላት በፋኖ ተይዘው መወሰዳቸውን ተከትሎ የጸጥታ መዋቅሩ ሽብር ውስጥ ገብቷል። የኬላና የመንገድ ፍተሻ ትዕዛዝ ተሰጥቷል። ከደሴ ኮምቦልቻ የሚወስደውን ሀረጎ መንገድና ዳገት ጨምሮ የጎፍ ተራራ፣ በርበሬ ወንዝና አካባቢው እንደዚሁ ፍተሻዎችና ስምሪቶች ተሰጥተዋል። ሚሊሻዎች ከነሙሉ ትጥቃቸው ነው ተይዘው የተወሰዱት። በኮምቦልቻ ከተማ ይህ አይነት ኦፕሬሽን በፋኖ ሲፈጸም ዘመቻው ለመጀመሪያ ጊዜ እንደሆነ የገለጹት የመረጃ ምንጮች ይህም ድንጋጤ ውስጥ ከቷቸዋል ባለስልጣናቱ ሲሉ ነው የገለጹት። እንግዲህ ኮምቦልቻ እንደውም ከደሴ በተሻለ በሚል ብዙ ወታደራዊ አዛዦች ወደዛ ስምሪታቸውን መቀመጫቸውን አድርገው ነው የሚገኙት። በከተማው ግን የፋኖ አባላት የሚሊሻ አባላትን በልዩ ኦፕሬሽን ይዘው መውጣታቸው ድንጋጤ ስለመፍጠሩ ነው የተሰማው። ወልዲያ ዙሪያ እንደዚሁ መርጦ በተባለች ከተማ በተፈጸመ ጥቃት ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። እንግዲህ ይህች መርጦ የምትባለው ከተማ እንደምታስታውሱት በኢትዮጵያ የ19ኛው ክፍለ ዘመን ራስ ወሌ ብጡል ከተማ ነች። በዚች ከተማ መርጦ ከተማ በመግባት ፋኖ በፈጸመው ድንገተኛ ዘመቻ ጥቃት አንድ የመከላከያ የክፍለ ጦር ሐኪምና የሻምበል መሪ በፋኖ ተይዘው ተወስደዋል። ማዕረጋቸው ያልታወቀ ወታደራዊ አዛዥም በጥቃቱ ጉዳት ደርሶባቸዋል። ወታደራዊ አመራሮቹ እና የክፍለ ጦሩ ሐኪም ተማርከው የተወሰዱት ቀድሞ ልዩ ጥበቃዎቻቸው ላይ ጥቃት እና እርምጃ ተወስዶ እንደሆነ የፋኖ የመረጃ ምንጮች ገልጸዋል። የደረሰው ጉዳት በተመለከተ በዝርዝር እየታወቀ ነገር የለም። አንድ የሻምበል መሪ እና አጃቢዎቹ አንድ ሻምበል መሪ ሲወሰድ አጃቢዎቹ ጉዳት ደርሶባቸዋል። አንድ የክፍለ ጦር ሐኪም እንደዚሁ በፋኖ ተወስዷል ነው የተባለው። ወደ አምባሰል በዚሁ ቀጠና ስንሄድ በአምባሰል በግሸን ተራራ በተደረገው ውጊያ ወታደራዊ ኪሳራ ደርሷል። ግሸን ማርያም ላይ ማዘዣ ያደረገው የመንግስት ኃይል ፋኖ ላይ የሌሊት ከበባና ጸረ ሽምቅ ጥቃት ለማድረስ ተንቀሳቅሶ ነው ውጊያ የተቀሰቀሰው።
በዚህ እንግዲህ የመንግስት ኃይል ፋኖ ላይ የሌሊት ከበባና ጥቃት በሚል ወደ ፋኖ ቀጠና ጅብ ጉዶ ተብሎ ወደሚጠራ ቦታ ሰንሰለታማና አስቸጋሪ ተራራማ ስፍራ ከገባ በኋላ ፋኖ በሰጠው ያጸፋ ምላሽ ወታደራዊ ኪሳራ ደርሷል። ፋኖ ከበባ ሰብሮ ወጥቷል። ጅብጉዶ መንደር የመንግስት ወታደሮች በመግባት ነዋሪዎች ላይ የማሰቃየት እንዲሁም ደግሞ በኃይል ድብደባና ንብረት የማውደም ስራ ሰርተዋል። መንደሮች ላይ እንደዚሁ ጉዳት አድርሰዋል ነው የተባለው። የመንግስት ኃይል በፈጸመው ጥቃት እንግዲህ ፋኖ በሰጠው አጸፋ ምላሽ ደረሰው ጉዳት በዝርዝር አልታወቀም። ዘጌት ብለው በወጡ መረጃዎች ከግሸን ቤተክርስቲያን ወደ ጅብጉዶ ተብሎ ወደሚጠራው አካባቢ ተከታታይ የሞርተር ድብደባ ይደረግ ነበረ። በዚህም እንግዲህ ጉዳት ሳይደርስ እንዳልቀረ ነው በነዋሪዎች ላይ መረጃ ምንጮቹ የገለጹት። ወደዚህ አስቸጋሪ ሰንሰለታማ ቦታ ከገቡ የመንግስት ወታደሮችም እንደዚሁ ቀድሞ ላሰሳ የገባ የመንግስት ኃይል ብርቱ ጉዳት አስተናግዷል ነው የተባለው። በዚሁ በወሎ አምባሰል ቀጠና እንደዚሁ ተጨማሪ መረጃ አለ። በአምባሰል ደላንታ፣ ተንታ መገናኛና መለያ በሆነው ወንዝ ተሬ ተራራ አካባቢ በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ወደ ተሬ ተራራ በሽሎ ወንዝ ለዘመቻ የገባው የመንግስት ኃይል ላይ ነው ይሄ ጥቃት የተፈጸመው። የከበባና የደፈጣ ጥቃት በተፈጸመው የከበባና የደፈጣ ጥቃት የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ሌላው ኪሳራ እንደዚሁ በዝርዝር አልታወቀም ሲሉ የመረጃ ምንጮች የመንግስት ኃይል ብዙ 23 በሶስት ዙር ወደ አካባቢው ከገባ በኋላ ነው ፋኖ ይህንን ጥቃት እየፈጸመው። ባለፈው ሳምንት በዚህ ቦታ በተመሳሳይ በተፈጸመ ወታደራዊ ጥቃት የሻለቃ አዛዥን ጨምሮ እንደዚሁ የሻምበል መሪዎች ላይ ጉዳት መድረሱ ይታወቃል። ጥቃቱን ተከትሎ የመንግስት ኃይል መበታተንና እንዲሁም ደግሞ ገደል ውስጥ በመውደቅና በመግባት ጉዳት የደረሰባቸውም እንዳሉ ነው የአካባቢው የዓይን እማኞች የገለጹት። ወሎ አካባቢ ያሉ መረጃዎችን በዚህ ዘን ወደ ሸዋ ስንሻገር በሸዋ በተለያዩ አካባቢዎች ያሉ የውሎ መረጃዎችን አስከትላለሁ። በሸዋ እንግዲህ የመጀመሪያው መረጃ የምናደርገው ወደ ምንጃር በመሄድ ነው። በምንጃር አረርቲ ከተማ ምሽት ላይ በወታደራዊ ካምፕ ላይ ጥቃት ተፈጽሟል። በጥቃቱ ቁጥራቸው ያልታወቁ ወታደሮች ጉዳት ደርሶባቸዋል። ሁለት ወታደሮች ወዲያውኑ ህይወታቸው ማለፉን የገለጹት የመረጃ ምንጮች ከዛ በኋላ እንደዚሁ ብዙዎች ለሕክምና ገብተዋል። ጥቃቱ 3 ሰዓት ተኩል ገደማ አመሻሽ ነው የተፈጸመው። ከአረርቲ ከተማ ወደ ኮርማ ሀገርና ድሬ ወደ ተባሉ አካባቢዎች ተንቀሳቀሰ የመንግስት ኃይልም የዙ 23 ድብደባዎችን ስለማድረጉ በድብደባው የደረሰው ጉዳት አልታወቀም ተብሏል። በዚሁ ቀጠና በሀገረ ማርያም በዚህ ቡልጋ ቀጠናም እንደዚሁ ሳልማን በተባለ ቦታ በዘመቻ ላይ በነበሩ የመንግስት ወታደሮች ላይ ድንገተኛ ተኩስ ተከፍቶ ለግማሽ ሰዓት የቆየ ተኩስ ልውውጥ ተደርጓል።